በስመ አብ እርግጥ ቻርሊ ክፍል 1 ይላል። ምን አደረኩኝ ደግሞ? ፈጣና እየረበሽከኝ ነበር። ኧረ ይኸውልኝ እቺ ንብድ በእናታችሁ። ማን ነው? ምን ሆናችኋል? ምንድነው እንደ ልጅ የምትሆኑት? አንተ ጥፊው ያበደ ነው እንዴ ይቻላል እንዴ? ፈተና ቀጣይ ሳምንት እንደሚጀምር ታውቃላችሁ አይደል? የበለጠ ማጥናት አለብን። ይሄ ደግሞ ከላይብረሪ እየወጣን እናጥና ይላል እንዴ? አንዳንድ ጓደኞች አሉ እንደዚህ አይነት ልክ በዚህ ልክ ያሉ ሰዎች ምንድነው ከጥናት ወደ ጥናት ፈዘዝን እኮ ምንድነው? አዎ እባካችሁ እኔም ደብሮኛል። ያ ጋይስ ሌትስ ዱ ሳምቲንግ። ሃሎ አንተ በቃ ከፒሲ ጋር በታደራሱ ውስጥ ነው አይደል? ተጋብታችኋል እኮ። በዚህ አካሄድ የልጅ ራሱ ልታሳይ። የሆነ ጌም እኮ አይቼ ስለሱ ሪሰርች እየሰራው። ጌም ደግሞ ምን ሪሰርች ያስፈልገዋል? እንደ ማንኛውም ጌም አይደለም። ለምሳሌ አምስታችን አብረን ብንጫወት ሌላ ስድስተኛ አካል አብሮን ይሆናል። ስድስተኛ አካል? አዎ አብሮን የሚጫወት መንፈስ አለ። ቻርሊ አንተ በስማም ሲያስፈራ ማለት ነው። ሂደርዛ ለምን አንጫወት? ካም ኦን ጋይስ ሉሊ ንገረን ጫወት። ልጁ ግን አለ አይደል ላይክ ሞኛ ሞኝ ነገር ምናምን መስልሰው ልክ እንደሱ ነው። yes or yes የሚል ነገር አይቻለሁ። ምንድነው የጻፈው? ኦኬ መስቀለኛ ያደረገው Charlie, are you here? Charlie, are you here? አንተ ሰው ሊያጨልለኝ ነው እንዴ? Charlie, are you here? ያ የምር ነው እንዴ? በአንድ ጊዜው ጋይስ በአንድ ጊዜ ቴክስት ገባ ማለት ነው። የፓርቲ ቴክስት ነው። እኔ ጋር እሱ ነው። የኔ እንውጣ። አንተ የሚገርም የሆነ ነገር ፎከስ እንዴ ዞረ። ልብ ብላችሁታል? ዞረ የምር ፓርት 2 አንተ ቀረጻው ምናምን ያበደዱት ይሄ በኔትፍሊክስ ነው መታየት ያለበት። ዋው በክፍያ በነጣም አይወጣም። ይሄሽ በኋላ ሰላም ሞቶ ይፈሳል እረፍትን አገኘው። ምንድነው ደግሞ የዛሬ በጣም ያስጨንቀን ነው። አሁን አንተ የሆንከውን ተናገር። ቅድም ቀን ላይ የተጫወተው ጨዋታ ቀረ ምስኪን ጨዋታ ቻርሊ ተናነተ እስኪ ተሽከርክሯል። አይቼዋለሁ ተሽከርክሯል። አሃ ቻርሊ ሳላያት ወይስ ሳላዩ? ቆይ ወይስ ሴት ነች? ጋይስ ፎከስ አንተ ባክግራውንድ ሳውንድ ራስ ያፈ በስመ አብ እርግጥ በኢየሱስ ክርስቶስ ሲለክ ሲመጣ ደነገጥ
በስማም አንተ ማለት የተፈጠረው ለኔ ምንም እቺ ልጅ አላመንኳትም። ሊና እስክሪብቶ ተሽከርክሯል። ባይኔ ይጫዋለሁ ያ ቅድም ያልኳችሁ ማለት ነው። የምር ቦታውን ስቷል። ባክግራውንድ ሳውንዱ ያሳብዳል። ልጅቱ ጋር ያለው ነገር በኢየሱስ ስም በስማም ጌሙን በድጋሚ ጌታን የምሬን ነው። እንደዚህ ለማስመሰል አለ ማርያም በጣም ነው የፈራሁት ማለት ነው። ሜላት አድቬንቸር ምናምን ነገር ኢትዮጵያ ውስጥ ጭራሽ ቲክታክ ቪዲዮ ላይ አቤት ምንድን ነው? ጨዋታውን ድጋሚ መጫወት አለብን። ቻርሊ የእውነት ነች። ሴት መሆኗ ተረጋገጠ ማለት ነው። ናቲ ቀልድ አይደለም። ማየት አልቻልኩም። መተው አንችልም። አንዴ መንገዱን ጀምረነዋል። እኛን ተው ብንል አይተውም። አሁንም ድረስ አብረን እንዳለች እየተሰማኝ እናንተ ሰዎች ምን እየሆነ ነው? ቻርሊ ይመስለኛል። ቻርሊ ሳትወጣ ከጨረሳችሁ አንወጣ። ማርያም እኔ መጨረስ ራሱ አልቻልኩም። በጣም ነው የሚያስፈራው። ከዚህ ቦታ ሆኖ ነው ብቻችሁን ናችሁ ምናምን ነገር ማለት ነው። ይሁን እንደዚህ አይነት ነገር አልወድም። ኢትዮጵያ ላይ ግን በዚህ ልክ ስማም ዋው ግን አላየውም። ደግሜ አላየውም። እኔ ካንተ መልስሻለሁ። መቼም ለአንተ ወሬ አይገድም፣ አስጨንቆም አያስጠብብም፣ ከጀርባህም ላባ ያፈልቅ። መልስ ቢጠየፍ ሊና ፌዘኝነትን ወዶ ከአባትህ የስልጣኔን ሀሁ አቡጊዳ ተወላግዶ ቢሆንም ያለው ቅሉ አበው መጠየቅ አይከብድም ማለት እስቲ ልጠይቅ። ያንቺ ማነው አባትሽ? አባትሽ ስልጣኔን ቀድሞ የማለደ በማይነጥፍ ግዙፍ ክብሩ አዲስ ብርሃን የቀደደ ያ በአየር በረራ የምታየውን ቴክኖሎጂ ባልተጸነሰ ክንድ ያኖረ ያ የላሊበላ መቅደስ ሰልፋይ የአክሱምን ሐውልት ጠራቢ የጣናን ጅብር ተባሪ ያ ስልጣኔን ቀድሞ የማለደ እንደው ማን ይሙት አንቺን የወለደ አባቴን ታትበኝ። የእሱ ረፍት ሞት አይደለም፣ አንቺን ሰውልድ ነው ሞት፣ አንተንም ሰውልድ ነው ሞት። ያጋ የወለድከው ልጅ ይጠይቃል። ላሊበላ እንዴት ተሰራ? አክሱም እንዴት ቆመ? እንዴት ፈንቅሎ ወጥቶ ተአምር ነው ይበልሱ በተአምራት ተቃኝቶ ያኔ እንዲህ ሳትሞት ከመላእክት ሰርታ ስታስገባበት ምድረ ጥረቱን ክደ ያኔ ነው የእርሱ ሞቱ። አዎ ያኔ ነው የእርሱ ሞቱ። ቢሞትም ዳግም ሞቱ። ሺህ ጊዜ ስለ ታላቋ ብሪታንያ
ውዳሴ ከንቱ ከምታነበንብ እኔም ስለ ኢትዮጵያ ኃያልነት ስለ መቄዶንያም ህብረት ሶሲ ይዋጣዋላ አንድነት ከጄ መዳፍ ሳትወጣ ንግራለሁ። የምር ይችላል። በስማ ዋው በስማ የምር ይችላል። ማርክ ማለት ነው ከበፊት ጀምሮ የሚሰራቸው ሀገራዊ የሆኑ ስራዎችን ባህላችንን እንዳንረሳ የሚያደርጉ የሚገራሩም ስራዎችን ነውና የሚሰራው። በዚህ ደግሞ በቃ ሌላ ታሪክ ማለት ነው። ማርክ ትችላለህ። የምር ደግሞ እንደገና ሞኖሎጉ በነገራችን ላይ አስተማሪ ነውና ለብዙ ወጣቱ ይሆናል ለኔም ጨምሮ ማለት ነው። እና በጣም ደስ ይላል። ታሪካችንን እንወቅ ለማለት ያክል ነው። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ወዳችኋለሁ። ይመቻችሁ።